ሰላም ዳሽቦርድ ያው ከዚህ በፊት እንዳየነው ይሄኛው ቶታል ሴልስ ነው። ቶታል ፐርቼዝ፣ ሴል ሪተርን፣ ፐርቼዝ ሪተርን፣ ፕሮፊት፣ ኤክስፔንስ። ይሄኛው ደግሞ ከዚህ ቀን እስከዚህ ቀን ፊልተር አውት አድርገን ምን ያህል ሽያጮች ነበሩ፣ ምን ያህል ግዢዎች ነበሩ የሚለውን ነገር ለማየት ነው የምንጠቀምበት ማለት ነው። ሶ እዚህ ጋር ደግሞ ከዚህኛው ዌርሃውስ ቶታል ሽያጮች፣ ግዢዎችን፣ ሪተርን የተደረጉ ፕሮፊት እና ኤክስፔንስ በየዌርሃውሱ ፊልተር አውት አድርገን ማየት ስንፈልግ የምንጠቀመው ነው ማለት ነው። ሶ ዲስ ዊክ ሴል እና ፐርቼዝ አሉን። ስቶክ አለርቶች ከዚህኛው መጋዘን ላይ ምን ያህል ስቶክ አለርቶች እንዳሉን እሱን ያሳየናል። ፔመንት ሴንት እና ሪሲቭ ያደረግናቸውን ፔመንቶች እዚህ ጋር ዳሽቦርድ ይሄን ይመስላል ማለት ነው። ሶ ወደ ፕሮዳክት በመሄድ ሰዓት ኦል ፕሮዳክት ላይ ያሳየናል፣ ሁሉንም ፕሮዳክቶች ያሳየናል። ሶ አቴት ታይም 10 ብቻ ነው የሚያሳየው። ሶ እሱን ቀይረን ሁሉንም ባንድ ያሳየን ከፈለግን ኦል የሚለውን ኦፕሽን ተጭነን ወይም ደግሞ 2030 ከሆነ በዛ መልኩ እየመረጥን ማየት እንችላለን ማለት ነው። ሌላው ደግሞ ምንድነው ፕሮዳክት ላይ ኳንቲ ከረንትሊ ዜሮ ነው ያለው። ዲቴይሉን ማየት ከፈለግን በየዌርሃውሱ ለምሳሌ ይሄ ፕሮዳክት ከዲፎልት ዌርሃውስ ይሄን ያህል ከዌርሃውስ ነምበር ቱ ኬሚካል ይሄን ያህል እያለ በዚህ መልኩ ያሳየናል ማለት ነው። ሶ ኢምፖርት በምናደርግ ሰዓት ኢምፖርት ላይ ዳውንሎድ ሳምፕሉን መጀመሪያ እናወርዳለን። በሳምፕሉ ኦልሬዲ ፎርማት 3 ፕሮዳክቶች አሉት። እነሱን 3 ፕሮዳክቶች አጥፍተን ለቀጣይ 50 ወይም 60 ወይም 100 የፈለግነውን ያክል ኢምፖርት ማድረግ ስንፈልግ የምንጠቀምበት ነው። ሶስቱን አንዴ ካዘጋጀ ነው በኋላ ቹዝ ፋይል ብለን ፋይሉን መርጠን ሰሚት ማለት የሚጠበቅብን ማለት ነው። ክሬት ፕሮዳክት ደግሞ እያንዳንዱን ፕሮዳክት አንዳንድ ፕሮዳክቶችን መመዝገብ በምንፈልግ ሰዓት እነዚህ ሙሉ ዲቴይሎቹ አሉ። እዛ ላይ ግን ዚስ ፕሮዳክት ሀዝ መልቲ ቫሪያንት ከሆነ ለምሳሌ ስሞል፣ ላርጅ እና ሚዲየም ከሆነ እሱን ክሊክ አድርገን እዚህ ጋር ቫሪያንቶቹን ለምሳሌ ኤምዲ፣ ኤልጂ ያልን እንደዚህ ማስገባት እንችላለን ማለት ነው። ቫሪያንት ከሌለው ኦፍ እናደርገዋለን። አይሚ ወይም ደግሞ ሴሪያል ነምበር ማለት ፕሮዳክቱ በሚሸጥና በሚገዛ ሰዓት የተለያየ አይነት ፕራይስ ካለው ለምሳሌ ፊክስድ የሆነ ፕራይስ ከሌለው ለአንዱ ከስተመር እና ለሌላኛው ከስተመር የሚሸጠው ፕራይሱ የተለያየ ከሆነ ወይም ደግሞ ከአንዱ ሰፕላየር ሲገዛ እና ሌላኛው ሰፕላየር ጋር ሲገዛ የተለያየ ዋጋ እና የመሸጫ የግዢ ዋጋ ካላቸው ይሄን እናበራለን ማለት ነው። ይሄ ፕሮዳክት ደግሞ መጋዘን ውስጥ ተቀምጦ እንዳይሸጥ ከፈለግን እናበራዋለን፣ እንዲሸጥ ከፈለግን ኦፍ እናደርገዋለን ማለት መጨረሻ ሰሚት እንላለን። ሶ ፕሮዳክት በዚህ መልኩ ነው። አጀስትመንት ምንድነው? አጀስትመንት ከሲስተሙ ላይ ያለው ኳንቲ እና ሱቁ ላይ ያለው ኳንቲ ካልተመሳሰለ በሆነ ሚስ የተደረገ ነገር ካለ ለመደመር ወይም ደግሞ ለመቀነስ ነው የምንጠቀምበት አጀስትመንት። ኳንቲቲ አጀስትመንት ማለት እንችላለን። ሶ አጀስት ያደረግናቸው ሂስትሪያቸው እዚህ ላይ ያለ አጀስት ማድረግ ስንፈልግ ከየትኛው ዌርሃውስ ነው ዌርሃውስ እንመርጣለን። ፕሮዳክቱ ምንድነው እንደዚህ ሰርች አድርገን ማምጣት እንችላለን። ካመጣ ነው በኋላ ምን ያህል ነው አድ የሚደረገው ወደዚህ እንትን 100 ከሆነ 100፣ 1000 ከሆነ 1000 ብለን ሰሚት ማድረግ እንችላለን ማለት ነው። ሶ ኮቴሽን በዚህ መልኩ ነው የሚሰራው እንትና አጀስትመንት። ኮቴሽን ደግሞ ምንድነው? ፕሮፎርማ መስራት ስንፈልግ ነው። ፕሮፎርማ ከስተመሮቻችን ሊጠይቁን ይችላሉ። ሶስቱን ፕሮፎርማ ማዘጋጀት ስንፈልግ ክሬት ብለን ከስተመሩን እንመርጣለን። ከየትኛው ዌርሃውስ ነው ወይም ደግሞ መጋዘን ነው ይሄ ፕሮፎርማ እየተሰራ ያለው። ሶ ፕሮዳክት መጨረሻ ሰርች እናደርጋለን ማለት ነው። ሰርች በምናደርግ ሰዓት አንዳንዴ ፕሮዳክቱ ላይ መጣልን ይችላል። የማይመጣበት ምክንያት ከረንትሊ ይሄ ፕሮዳክት እዚህ ዌርሃውስ ላይ የተመረጠው ዌርሃውስ ላይ ኳንቲቲው ዜሮ ከሆነ ላይመጣልን ይችላል ማለት ነው። ምክንያቱም ኳንቲቲው ፕሮፎርማ በምንሰራ ሰዓት ኳንቲቲው ከዜሮ በላይ መሆን አለበት። እሱ በዚህ መልኩ ኮቴሽን ይሰራል ማለት ነው። ሌላ ደግሞ ፐርቼዝ በምናደርግ ሰዓት ፐርቼዝ ሂስትሪዎቻችን ከነዴቱ ከነ ሪፈረንሱ በዚህ መልኩ ያሳየናል። ክሬት ብለን ሰፕላየሩን እንመርጣለን፣ ሪፈረንስ እናስገባለን፣ ዌርሃውስ እናስገባለን። መጨረሻ ላይ ፕሮዳክቱን አንድ ወይም 2 ካራክተር ሰርች ማድረግ ነው የሚጠበቅብን ማለት ነው። ዌርሃውስ ግን መጀመሪያ መምረጥ አለብን ግዴታ። ሶስቱን ስንመርጥ በዛ ስም ተመሳሳይ ያሉትን ያመጣልናል። መጨረሻ እንደዚህ እየመረጥን የፈለግነውን ያክል 100 ሊሆን ይችላል 20 አድ እያደረግን ኳንቲቲያቸውን ምን ያህል ነው ይሄ አይተም የተሸጠው በዚህ ግዢ ውስጥ ምን ያህል አይተም ነው እየተገዛ ያለው የሚለውን እዚህ ጋር አጀስት በማድረግ መጨረሻ ሰሚት ማድረግ እንችላለን ማለት ነው። ሰሚት ከማድረጋችን በፊት ስታተሱን ማስገባት እንችላለን። ለምሳሌ
ኦርደር ሆኖ ሊቀመጥ ይችላል። ከሰፕላየሮቻችሁ ኦርደር ሆኖ ይቀመጥና ወደ መጋዘን እቃው አልገባም፣ ነገር ግን ኦርደር ሆኖ ይቀመጣል። ሪሲቭድ ከሆነ ደግሞ ኳንቲ ወደ መጋዘኑ አድ ይደረጋል። ፔንዲንግ ከሆነ ደግሞ ስቲል ኦርደር ሆኖ ይቀመጣል ማለት ነው። ፔመንት ስታተስ ሙሉ በሙሉ ከፍሎ ከሆነ፣ ፓርሻል ከፍሎ ከሆነ፣ ፔንዲንግ ከፍሎ ከሆነ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሶ ፓርሻል ከሆነ አጠቃላይ ቶታሉ 10 ነው። ምን ያህል የከፈለ የሚለውን ካስገባን በኋላ 5 ሊሆን ይችላል። 5 አስገብተን ሴቭ ማድረግ ነው የሚጠበቅብን ማለት ነው። ሙሉ በሙሉ ከሆነ ደግሞ አውቶማቲካሊ ራሱ ሙሉ በሙሉ ስለሚያስገባልን ምንም አይጠበቅብንም፣ ሰሚት ማለት ብቻ ነው የሚጠበቅብን ማለት ነው። ወደ ሴል በምንመጣ ሰዓት ሴል ላይ ተመሳሳይ ልክ እንደ ፐርቼዝ ነው። ሶ ወደ ሴልስ በምንሄድ ሰዓት ኦል ሴልስ ይሄን ይመስላል። ከነ ዴቱና ከነ ሪፈረንሱ በማን እንደተሸጠ፣ ለማን ከስተመር እንደተሸጠ፣ ከየትኛው መጋዘን ስታተሱን፣ ግራንድ ቶታሉ እያንዳንዱ ሁሉን ያሳየናል። ክሬት ሴል በምናደርግ ሰዓት ከስተመሩ መጀመሪያ እንመርጣለን። የተመዘገበ ከሆነ ካልሆነ ወርኪንግ ከስተመር ብለን አንድ ከስተመር እንመዘግብና ራንደም ከስተመር በሚመጣ ሰዓት እሱን መምረጥ እንችላለን ማለት ነው። ሶ ሪፈረንስ እናስገባለን። ሪፈረንስ ካስገባን በኋላ ዌርሃውስ እንመርጣለን። ስቲል ዌርሃውስ እዚህ ላይ ከመረጥን በኋላ ፕሮዳክቱን ሰርች ስናደርገው በሁለት ካራክተር ይመጣል። ያ ፕሮዳክቱን ካሁን ከረንትሊ እየመጣ ያለው ነው። ለምሳሌ አሁን ሲድቢል አይመጣም፣ ምክንያቱም ኳንቲቲው 0 ስለሆነ ማለት ነው። ሶ እዚህ የተመረጠው መጋዘን ላይ ኳንቲቲው ከ0 በላይ መሆን አለበት። ከዛ ነው ሊመጣልን የሚችለው ማለት ነው። ልክ እንደ ፐርቸስ ተመሳሳይ ኮምፕሌትድ ነው ወይስ እንትን ስታተሱ ምንድነው? ኦርደሩ ነው ወይ ገና ፔንዲንግ ከሆነ ፔንዲንግ፣ ኮምፕሌትድ ካልነው ግን ካለን ስቶክ ላይ ይቀንሳል። ካልሆነ ፔንዲንግ ወይም ደግሞ ኦርደር ካደረግነው ካለን ስቶክ ላይ አይቀንስም፣ ገና ስላልተሸጠ ግን ጀስት ኦርደር ብቻ ስለሆነ ብሎ ስለሚያስብ ማለት ነው። ፔመንት ስታተስ ላይ ስቲል ፔድ እና ፓርሻል አለ። ፔድ ከሆነ አውቶማቲካሊ ያሉትን አማውንቶች ይሞላልናል። ፓርሻል ከሆነ ደግሞ ለምሳሌ ይሄ 0 ብሎ ከሆነ ፔይንግ አማውንቱ ምን ያህል ነው እየከፈለ ያለው የሚለውን ካስገባ በኋላ ሰሚት ማድረግ እንችላለን ማለት ነው። ሴል ሪተርን ማለት ላይክ ሽያጭ ተደርገው የተመለሱ ካሉ እነሱ ይመዘገባሉ። ፐርቼዝ ሪተርን ግዥ ተደርጎ የተመለሰ ነገር ካለ። ትራንስፈር ደግሞ ምንድነው? ከአንድ መጋዘን ወደ ሌላኛው መጋዘን ትራንስፈር የምናደርግበት ነው ማለት ነው። እሺ ከየትኛው መጋዘን ነው እቃው እየወጣ ያለው፣ ሁለተኛ ደግሞ ወደ የትኛው መጋዘን ነው እየሄደ ያለው የሚለውን ካስገባን በኋላ ፕሮዳክቱን ሰርች በምናደርግ ሰዓት እዚህ ፍሮም ዌርሃውስ ላይ ያ አይተም ሰርች እያደረግ ነው ያለው አይተም ከ0 በላይ መሆን አለበት። ምክንያቱም 0 የሆነ ኳንቲቲ ትራንስፈር ልናደርግ ስለማንችል ማለት ነው። ኤክስፔንስ መጀመሪያ ኤክስፔንስ ካታጎሪዎችን መዘግባለን። ካታጎሪዎችን ከመዘገብን በኋላ ኤክስፔንስ መፍጠር እንችላለን ማለት ነው። እነዚህ ጀስት ሂስትሪ ናቸው። ክሬት ኤክስፔንስ ለን ዌርሃውስ እንመርጣለን። ሪፈረንስ አማውንት ከየትኛው ካታጎሪ ነው፣ ለየትኛው ካታጎሪ ነው። ለምሳሌ ለኪራይ ሊሆን ይችላል፣ ለሰራተኛ ደሞዝ ሊሆን ይችላል፣ ወይም ደግሞ ለሌበር ክፍያ ሽፕመንቶች ምናምን ሊሆን ይችላሉ። ካታጎሪውን መጀመሪያ እዛ ላይ ክሬት ካደረግን በኋላ እዚህ ላይ መተን ሴሌክት እያደረግን አማውንቱንና ፔመንት ሜቶዱን በማስገባት መጨረስ እንችላለን ማለት ነው። ሌላ ፒፕል ላይ ዩዘር አሉ፣ ሰፕላየሮች አሉ፣ ከስተመሮች አሉ። ዩዘር ላይ በምንገባ ሰዓት ከረንትሊ እነዚህ ዩዘሮች አሉን። ዩዘሩን ኢንአክቲቭ ማድረግ ስንፈልግ፣ ሎጊን እንዳያረግ ስንፈልግ ስታተስ ላይ ገብተን ኦፍ ማድረግ እንችላለን ማለት ነው። ሶ አሁን ይሄ ዩዘር ልግባ ቢል መግባት አይችልም። ጀስት ገብቶም ከሆነ ያስወጣዋል ማለት ነው። እሺ ስታተሱን በዚህ እንትን መያዝ እንችላለን። ሌላ ኤዲት አድርገን ዩዘርና ፓስወርዱን መቀየር እንችላለን፣ ሮሉን መቀየር እንችላለን። አሁን ከረንትሊ ኦነር ብቻ ነው ያለን፣ መምረጥ አንችልም። ሌላ ደግሞ ለየትኛው ዌርሃውስ ነው አሳይን እየተደረገ ያለው የሚለውን እሱንም ለሁሉም ዌርሃውስ ከሆነ ለሁሉም ዌርሃውስ፣ ለአንድ ወይም ለሁለት ዌርሃውስ ከሆነ ደግሞ እንደዚህ 2 ሊሆን ይችላል፣ 3 ሊሆን ይችላል። ስፔሲፊክ ለሁለት ዌርሃውስ ከሆነ አሳይን እየተደረገ ያለው ኦል የሚለውን አጠፋና 2 መርጠን ሰሚት እንላለን ማለት ነው። ለሁለቱ ዌርሃውስ ብቻ ነው የሚሰራ። ሴል በሚያደርግ ሰዓት፣ ፐርቼዝ በሚያደርግ ሰዓት እንደ ኦፕሽን የሚመጡለት ሁለቱ ዌርሃውሶች ብቻ ናቸው ወይም ደግሞ መጋዘኖች ብቻ ናቸው ማለት ነው። ካልሆነ ግን ሁሉም ዌርሃውስ የምንሰጠው ከሆነ ግዢ ወይም ደግሞ ሽያጭ በሚያደርግ ሰዓት፣ ማንኛውም ነገር በሚያደርግ ሰዓት ሁሉም ዌርሃውሶች እንደ ኦፕሽን ይመጡለታል ማለት ነው። ሶ ይሄን ኦን እና ኦፍ ማድረጋችን መርሳት የለብንም ማለት ነው። ሌላው ሰፕላየሮች አሉ። ሰፕላየሮች ቶታል ምን ያህል እንዳለብን፣ የግዢ ምን ያህል እንዳለብን ያልተከፈለ፣ ከዛ የመለስነው እቃ ካለ ደግሞ
ያ እቃ ደግሞ የተመለሰው እቃ ይሄን ያህል ብር ነው ያልተመለሰ አለን ማለት ነው። ሶ እዚህ ላይ ብሩ ከዜሮ በላይ ከሆነ ፔይ ኦል ፐርቼዝ ኦፕሽን ዲዩ ኦፕሽን ምትላለች እሷን ክሊክ አድርገን መክፈል እንችላለን። ከስተመር ላይ በምንገባ ሰዓት ተመሳሳይ ነው። ሽያጭ አድርገን ያልተከፈለ ክፍያ ካለ እዚህ ላይ ያሳየናል። እነሱ ደግሞ ይሽጠንላቸው የመለሱልን አይተሞች ካሉ እነሱን ደግሞ በብር እዚህ ጋር ያስቀምጥልናል ማለት ነው። ሶ እነዚህ ከዜሮ ሲበልጡ እዚህ ጋር ፔይ ኦል ሴል ዲዩ ምትላለች ኦፕሽን እሷን ክሊክ አድርገን ክፍያውን መፈጸም እንችላለን ማለት ነው። እሺ ሌላ ግሩፕ ፐርሚሽን ነው። ግሩፕ ፐርሚሽን ማለት ምን ማለት ነው? ሮል ክሬት የምናደርግበት ነው። ቅድም ዩዘሩን ኤዲት በምናደርገው ሰዓት ኦነር ብቻ ነበር የነበረን። ነገር ግን ስቶር ኪፐር፣ ማናጀር፣ አድሚኖችን ክሬት ማድረግ ከፈለግን ስቶር ኪፐር ብለን ክሬት እናደርጋለን። እዚህ ጋር ዳሽቦርድ እንዲያይ ከፈለግን ዩዘር ማኔጅመንት ላይ ቪው ክሬት ኤዲት እና ዲሊት እንዲያደርግ ከፈለግን የሁሉንም ዩዘር ሪከርዶች እንዲያይ ከፈለግን እችን መስጠት እንችላለን ማለት ነው። እሺ ለምሳሌ የሌሎች ዩዘሮችን ሽያጭ እንዲያይ ግዢዎችን እንዲያይ ከፈለግን እችን መስጠት እንችላለን። የራሱን ብቻ እንዲያይ ከፈለግን ግን እችን ኦፍ ማድረግ መቻል አለብን። እቺ ስፔሻል ፐርሚሽን ናት ማለት ነው። ሌላው ጀስት እችን ካልሰጠ ነው ግዢም አጀስት ማድረግ የራሱን ብቻ ነው የሚያየው ማለት ነው። ዩዘር ፐርሚሽን ማለት አሁን ካረንት ላይ ያለንበት ፔጅ ነው። እሱን እንዲያይ ከፈለግን ፕሮዳክት ላይ እንዲያይና ማንኛውም ነገር አክሽን እንዲያደርግ ከፈለግን አንዱን ሰጥተን አንዱን አለመስጠት እንችላለን። ቪው እና ክሬትን ሰጥተን ዲሊት እንዳያደርግ ማድረግ ከፈለግን ኤዲት ማድረግ እንዳይችል ከፈለግን ሁለቱን ኦፍ አድርገን ማስቀመጥ እንችላለን። ሶ በእያንዳንዱ ካታጎራይዝ የተደረጉ ናቸው። አጀስትመንት፣ ትራንስፈር፣ ኤክስፔንስ፣ ባንክ፣ ሴል፣ ፐርቼዝ፣ ኮቴሽን፣ ሴል ሪተርን፣ ፐርቼዝ ሪተርን፣ ፔይመንት፣ ሴል። ሶ ለእያንዳንዱ ሳይድ ባር ካታጎራይዝ ተደርገው የተቀመጡ ናቸው። የሚያስፈልገንን ቸክ እያደረግን መስጠት እንችላለን። ሪፖርት ላይም ሊስት ከተደረጉት ሪፖርቶች ለምሳሌ ሰፕላይ ሪፖርት ብቻ እንዲያይ ከፈለግን በዚህ መልኩ ሰጥተን ሰሚት እንለዋለን ማለት ነው። ሶ አንድ ስቶር ኪፐር የሚባል ሮል ክሬት አደረግን። ይሄን ስቶር ኪፐር ዩዘር ላይ ገብቼ ዩዘሩን ለምሳሌ ነገሰ የሚል ከሆነ ነገሰ ስቶር ኪፐር ነው ብዬ ካሰብኩ እዚህ ላይ ገብቼ ቅድም ኦነር ብቻ ነበረ፣ አሁን ግን ስቶር ኪፐር የሚል ይመጣልኛል። ስለዚህ ስቶር ኪፐር መርጬ ሰሚት ማለት እንችላለን ማለት ነው። ሶ ስቶር ኪፐር አይደለም፣ ስለዚህ ኦነር ነው ካልን ወደ ኦነር መመለስ እንችላለን። ሌላው ደግሞ እንደው ቴሌግራም ኖቲፊኬሽን ነው። ቴሌግራም ኖቲፊኬሽን ከረንትሊ አክቲቭ ነው። ከናንተ የሚጠበቅ ዩዘር አይዲ ስላለ ነው። እሱን ዩዘር አይዲ ቀጥታ እንደላካችሁልን ቴሌግራም ኖቲፊኬሽኑን አክቲቭ ማድረግ እንችላለን ማለት ነው። እነዚህ ሪፖርቶች ናቸው። ማንኛውም ሰው ሪፖርት የሚያይበት ታቦች ናቸው። እነዚህም በዲቴል ማየት ይቻላል ክሊክ እያደረጉ ከስተመር ሪፖርት፣ ሰፕላይ ሪፖርት፣ ፔስት ከስተመር፣ ዩዘር ሪፖርት፣ ሴል ሪፖርት፣ ፕሮዳክት ሪፖርት እያንዳንዱ የምንፈልገውን ሪፖርት በዚህ መልኩ ማየት እንችላለን ማለት ነው። ቴንክ ዩ